ወራህመቱላሂ በረካቱ። ውድ የተከበራችሁና የተወደዳችሁ የሉል ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ሉሉ ሸቃሊት እንግዲህ ሁልጊዜም ለእናንተ ይጠቅማል ያስተምራል የምለውን ነገር ሼር አደርጋለሁ። አሁን ቻናሌን እያንቀሳቀስኩ ነው፣ እየበረታው ነው፣ ቪዲዮ እየሰራው ነው። እናንተም ደግሞ ለሌሎች ሼር ስታደርጉልኝ የበለጠ እንዲሰራ ሞራል ይኖረኛል ማለት ነው እና እባካችሁን ሼር አድርጉልኝ። አይከፈልበትም። ቻናሌ በጣም ቀዝቅዟል እና የእናንተ ላይክ የእናንተ እርዳታ ያስፈልገኛል። እርዳታችሁን ጠይቄ አላቅም፣ ግን እስኪ አሁን ኢሌይ እስኪ ማየት ፈልጋለሁ። እርዳታችሁን ፈልጋለሁ። ላይክ አድርጉልኝ፣ አይከፈልበትም እና ማለት ነው። ዛሬ ደግሞ ወሬ ሳላንዛዛባችሁ የይዤላችሁ የመጣሁት ማለት ነው በመዳብ ቤት ለህይወታችን አደጋ የሆኑ የጽዳት ኬሚካሎችን ልነግራችሁ ነው። ብዙ ሰው አይናገራቸውም ወይም ብዙ ሰው አያወራቸውም። ጉዳታቸው ምን ጉዳት ሊያመጡ እንደሚችል አይናገርም ማለት ነው እና እነሱን ነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ላይክ ማድረጋችሁን ግን እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። ሰብስክራይብ ሳታደርጉ የምትከታተሉ አላችሁ ማለት ነው እና መጀመሪያ እነዚህ ጀፍ፣ ክሎሮኮስ፣ ፍላሽ፣ ዴቶን እና ዲግሪሰር የሚባለው ቅባት ነክ ነገር የሚጸዳበት ነው እና እያንዳንዳቸውን ምን ያክል ጉዳት እንደሚያመጡ እነግራችኋለሁ ማለት ነው። ለምሳሌ ጀፍ እና ክሎሮክስ፣ ፍላሽ፣ ዴቶን፣ ዲግሪሰሪ እነዚህ ፍላሽ ሰውነታችንን ይልጠዋል። ፍላሽ ማለት ይሄ ምስል ላይ የምትመለከቱት ነው። ይሄ በከፍተኛ ሁኔታ ሰውነታችንን ይገሸላልጠዋል። መገሸላልጥ ብቻ ሳይሆን እስከ ሞት ደረጃ ድረስ ያደርሰዋል ማለት ነው እና ፍላሽ ስትጠቀሙ ምን ማድረግ አለባችሁ? ፍላሹን ሀማም ደፍታችሁ መስኮቶችን መጀመሪያ ላይ ከፍታችሁ ከዛም በኋላ ፍላሹን ደፍታችሁ ውጡ ማለት ነው እና ሁልጊዜም ከማማ መልበሳችሁና ገፋዛ ማድረጋችሁን እንዳትረሱ ማለት ነው። ታስታውሳላችሁ ከዚህ በፊት አንዲት ልጅ ሞታለች ባለማወቅ አፍኗት ማለት ነው እና እንደዚህ እንዳትሆኑ ተጠንቀቁ ማለት ነው። ከፍተኛ ጉዳቱ ምን መሰላችሁ? ሽታው ማለት ነው። ሽታው ሳምባችንንና መተንፈሻ አካላችንን በከፍተኛ ሁኔታ ይጎዳል፣ እስከ ሞት ይዳርጋል። ምን ያደርጋል? ሽታው ማለት ነው። የመተንፈሻ አካላችን ሽታው በጣም ከፍተኛ ነው እና ሳምባችንን በከፍተኛ ሁኔታ ይጎዳናል ማለት ነው እና እንድትጠነቀቁ ስል በትህትና ጠይቃለሁ። ክሎሮክስ ምንድን ነው የሚያደርገን? ቆዳችን ብዙ እህቶች አሁን ቆዳዬ እንደዚህ ከሆነ የሰው እጅ አልመስላል እጄ ምናምን እንላለን። በነገራችን ላይ ክሎሮክስ ቆዳን ይቀይራል። ቆዳችን በቃ የመቆጣት አይነት ባህሪ ያመጣል። ይሁን ነጭ መሆን አይነት ይበላናል፣ ያሳክከናል ምናምን ነገር እና ለዛ ደግሞ እንትን አድርጉ፣ ጓንት አድርጉ ማለት እና ደግሞ አይናችንን ያቃጥለዋል። ክሎሮክስ ስናረግ ክሎሮክስ ስናረግ ሽታው አይን በጣም ያቃጥላል። ሲቀጥል ደግሞ አይን ከማቃጠል ባሻገር ደግሞ ምን ያደርጋል? እጃችንን ይጎዳዋል። ስለዚህ በተለይ ደግሞ ከሌላ ኬሚካል ጋር ቀልቅለን ከተጠቀመን ከፍተኛ አደጋ አለው። ሽታው በጣም ያፈናል ማለት ነው። ስለዚህ ይሄንን መጠንቀቅ መቻል አለብን። ከሌሎች ኬሚካሎች ጋር ተቀላቅሎ ስንጠቀሙ ከፍተኛ ጉዳት ያመጣብናል እስከ ሞት ደረጃ ድረስ ማለት ነው እና ይሄ ደግሞ ዲግሪሰር የሚባለው ደግሞ የቅባት ነክ እነዚህ ቅባት ያላቸው ነገራቶችን የሚያጸዳልን ነው። ቅባት ያለውን ነገር ማጽጃ ነው። ጉዳቱ ግን ከፍተኛ መርዛማ ኬሚካል ነው እና በምንተነፍስበት ጊዜ የማዞርና የራስ ምታት፣ ለሳምባ መጥበብ ይዳረገናል ማለት ነው። ስለዚህ እነዚህ ነገራቶች ይሄ ምንድነው ዲግሪሰር የሚባለውን እዚህ ምስል ላይ እንደምትመለከቱት ነው ዲግሪሰር የሚባለው ማለት ነው። ሌላው ደግሞ ዲቶን ነው። ዲቶንም እንደዚሁ ተመሳሳይ ይሄ ምስል ላይ የምትመለከቱት ነው። ዲቶን ተመሳሳይ ምን አለው? ተመሳሳይ ጉዳት ነው ያለው። ዲቶን፣ ክሎሮክስ እንደዚሁም ጀፍ ምስል ላይ የምትመለከቷቸው ናቸው። ዲቶን የሚለው ዲቶን ይላል ራሱን ችሎ ማለት ነው እና እነዚህ ራሳቸው አንድ ጋር ሲቀላቀሉ እኔም አጋጥሞኝ ነበር ከዚህ በፊት ማለት ነው። ዲቶን ይሄ ጀፍም እንደዛው ነው።
ይሄ ጀፍ ዲቶን አንድ ጋር ከተቀላቀለ እስከ ሞት ደረጃ ድረስ ህይወታችንን ያሳጠናል፣ ይነጥቀናል። ምንጊዜም እነዚህ ነገራቶች ስንጠቀም በር እንዘጋለን፣ ምን ከፍታለን፣ የሀማን በር እንከፍታለን። ከዛም በኋላ መስኮቶቹን እንከፋፍታለን። መሩሃ ካለ መሩሃውን እንከፍታለን። ከዛም በኋላ እንጠቀማለን። በተለይ ፍላሽ ስታረጉ ፍላሹን ደፍታችሁ መውጣት ነው ያለባችሁ። ፍላሹ እንደው በማንኛውም ሰዓት አይጠቀምም። በተለይ ደግሞ ልጆች አሉበት ቤት በሩቅ ቦታ አስቀምጡ፣ ልጆች የማይደርሱበት ቦታ ላይ። ምክንያቱም ሊጠጡት ይችላሉ፣ ብዙ ነገር ሊያደርጉ ስለሚችሉ የት ሄደሽ ነው? በእናንተ ላይ ነው የሚፈረደው። በነገራችን ላይ ምንም አታድርጉ፣ ምንም አትስሩ፣ በድሃ ላይ ነው የሚፈረደው። ትክክለኛ ፍርድ የሚሰጠው አላህ ብቻ ነው። ስለዚህ ልጆች እንዳይጠቀሙባችሁ፣ እንዳይጠጡት፣ የሆነ ነገር መስሏቸው እንዳይጠቀሙት ተጠንቀቁ ማለት ነው። ፍላሽ እና ክሎሮክስ አንድ ጋር ፈጽሞ መጠቀቅ የለባችሁ። ፍላሽ ይሄ ነው፣ ክሎሮክስ ይሄ ነው። ሁለቱንም ይዋቸው። ፍላሽ እና ክሎሮክስ አንድ ጋር መጠቀም የለባችሁ። ሌላው ደግሞ ዴቶንና ክሎሮክስ አንድ ጋር መጠቀም የለባችሁም። ሽታው በጣም ነው የሚጎዳው ሰውነታችን፣ የመተንፈሻ አካላችን፣ ሳምባችን፣ እነዚህ ነገራቶች በከፍተኛ ሁኔታ እኛን ይጎዱናል፣ እስከ ሞት ያደርጉናል። ለብዙ በሽታዎች፣ ለልብ ድካም፣ ለተለያዩ በሽታዎች ይዳርጉናል። እና እነዚህ ነገራቶች ክሎሮክስ እና ዲቶን አንድ ጋር ፈጽሞ መጠቀም የለባችሁ። ኤክስ አድርጉ። አንድኛውን ነው መጠቀም ካለባችሁ። አንድ ጋር መጠቀም አለብኝ ካላችሁ ደፍታችሁ መሩሃ ከፍታችሁ መስኮት ምናምን ከፋፍታችሁ ለተወሰነ ሰዓት እዛ ቦታ ላይ አትቀመጡ። ልጆችም እዛ ቦታ ላይ እንዳይደርሱባችሁ ጥንቃቄ አድርጉ። አንድ ነው። ሁለተኛው እንደነገርኳችሁ ጀፍና ክሎሮክስ፣ ይሄም ከፍተኛ ጉዳት አለው። አንድ ጋር ተቀላቅለው እነዚህ ኬሚካሎች አንድ ጋር ተቀላቅለው ስንጠቀማቸው ከፍተኛ ሽታ ስላላቸው በከፍተኛ ሁኔታ ሰውነታችን፣ መተንፈሻ አካላችንን የመጉዳት አቅም አላቸው ማለት ነው። ስለዚህ እባካችሁን እህቶች ባለማወቅ ህይወታችሁን አደጋ ላይ እንዳታደርጉት። ለምሳሌ አብዛኛው እህቶቼ ለጉዳት የሚዳረጉት ምንድነው? ፍላሹ ላይ ነው ብዛት እህቶቼ የሚጋለጡ ማለት ነው። ብዙ ጊዜ ታስታውሳላችሁ፣ ባል ፍቅረኛዋ ማነው አሲድ ደፍቶባት፣ ፍላሽ ማለት አሲድ ነው። አሲድ ደፍቶባት ተገሸላልጦ ሰውነቷ ምናምን እናያለን፣ በሆነ ዜና ላይ ምናምን እንሰማለን። እና ያ ነው ፍላሽ ማለት ከፍተኛ ጉዳት አለው። በተለይ የፍላሽን ነገር ጠበቅ አድርጋችሁ ያዙት። በማንኛውም ሰዓት ላይ እንደ ማንኛውም ነገር የሚጸዳበት አይደለም። እንደው አላህን የሚፈሩ ሰዎች ካሉ ያ ነገር ይሄ ፍላሽ የሚባለው ቤታቸው ውስጥ ጭራሽ ሊኖር አይገባም። ጭራሽ ማለት ነው። ያ ሲደረግ ራሱ በጥንቃቄ ነው የሚደረገው። ምክንያቱም የሆነ ቡላአ የሚባል ነገር አለ። ቡላአው ይሄ መጥበህ ላይ የሆነ ሲዘጋ ምናምን የሆነ ቆሻሻ ነገር ሲዘጋው ያንን በከፍተኛ ወደ ላይ የማውጣት አቅም ስላለው፣ ቆሻሻ የማውጣት አቅም ስላለው ለዛ ነው የሚደፋው እንጂ በማንኛውም ሰዓት ፍላሽ ቤት ውስጥ አይቀመጥም፣ ለጽዳትም አይጠቀሙትም ብዙ አረቦች ማለት ነው። እንኳን አይደለም ፍላሽ ይቀርና እኔ ባለሁበት ቤት የምር ክሎሮክስ አትወድም ሴትዮዋ። ክሎሮክስ ቤት ውስጥ እንዲገዛ አትፈልግም። ግን ደግሞ ያለሱ አይሆንም። ቤት የሚጸዳው ማክሰላው በተለይ የመጥበሁ ማክሰላ ምናምን የሚጸዳው ፏፈሽ የሚለው በክሎሮክስ ነው። ግን ደግሞ ጥንቃቄ ይፈልጋል። ይሄ ከፍተኛ ጉዳት ያለው ኬሚካል ስለሆነ ከፍተኛ ጥንቃቄ ይፈልጋል ማለት ነው። እና ውዶቼ እባካችሁ ለሌሎችም ሸር አድርጉላችሁ። አንድ ጋር ሚክስ አድርጋችሁ ቀላቅላችሁ እንዳትጠቀሙ፣ ትጎዳላችሁ፣ እንዳትጎዱ ማለት ነው። እና እባካችሁን ይህንን ለማለት ያክል ነው። ለሌሎች እህቶችም ሸር እያደረጋችሁ አድርሱላቸው ማለት ነው። እናንተ ደግሞ እንትን ግዙልኝ በሏት፣ ጓንት ግዥልኝ። በቃ ሁልጊዜም አለ የሆነ ለሙጥ ጓንት አለ እንትን የማይቀደደው ማለት ነው። የማይቀደደው እሱን 5 ብር ብትገዛላችሁ ሁልጊዜም ተጨረሳችሁ በኋላ ጥብ አድርጋችሁ ትሰቅሉታላችሁ ጓንቱን ማለት ነው። ከዛ እንትን ስትሉ ደግሞ ማጽዳት ስትፈልጉ ደግሞ ትለብሱታላችሁ። እንደዛ እያደረጋችሁ ስሩ። ለእጃችሁም ጥሩ አይደለም ይሄ ኬሚካሉ ምናምን እጃችን ቁርፍድ ነው የሚያደርገው። በተለይ ክሎሮክሱ ቢስሚላህ እጃችንን ጨው ነው የሚያስመስለው። ጨው ማለት ነው፣ ጨው ታውቃላችሁ፣ ጨው ነው የሚያስመስለው። እና ስለዚህ ጓንት አምጪልኝ፣ በጓንት ነው የምጠቀመው፣ አልቻልኩትም እጄ ታመመ በሏት ማለት ነው። እና በጓንት ተጠቀሙ። ካልሆነ ግን
እናንተ በብራችሁም ቢሆን ግዙ። ከራስ የሚበልጥ ነገር ስለሌለ ማለት ነው። እውነቴን ነው የምላችሁ። እና እኛ አንድ ነገር ከሆንን የምሬ ነው የምላችሁ፣ ማንም ሰው ዞር ብሎ አይሄድም። ማን ያይናል? ድሃን ማን ይመለከታታል? ማንም አይመለከታትም። እና አላህ ይገዛችሁ ቶቼ፣ ባላችሁበት ቦታ ላይ አላህ ይጠብቃችሁ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። ሌላ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ስራ አስቀምጡልኝ። በሌላ ቪዲዮ ተመልሰን እንገናኛለን። ግን እባካችሁ ላይክ አድርጉልኝ። በላይክ እርዱኝ እላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።